አይሆናችሁ የሰው ባል የምትቀሙት ጉንጭም ድንቡሽቡሽ ፊቴን ድንቡልቡል ነው። ሁሉም ነገር ቆንጆ ነው። አንገቴም መለሎ ነው። ማማ አባቷ ጋር ናት ተኝተዋል። ወይ ምን ልታዘዝ አሁን ማለት ነው። የሆነ ነገር ልንገራችሁማ። አሁን የ10 ግራም ወርቅ እጣው እሑድ ዕለት ነው የሚወጣው። እሑድ ዕለት ነው የሚወጣው። መች መሰላችሁ? ዱባይ ላይ የሚከበረው ጥምቀት ቅዳሜ ማታ ለእሑድ አጥቢያ ነው። ጥምቀት እሑድ ጠዋት ነው የምንጠመቀው። ከዛን እሑድ ማታ ነው እጣውን ማወጣው የ10 ግራም ወርቅ እስከ አርብ ድረስ ያዘዙኝ ልጆች ለነሱ ነው። እሺ እስከ አርብ ድረስ የሚያዙ ሰዎች ብቻ ናቸው እጣው ላይ የምትሳተፉት። የ10 ግራም ወርቅ አለ። እንዲሁም ደግሞ የኢቲኤች ዲሊቨሪም እሑድ ዕለት ነው የሚወጣው። አንድ ላይ ነው የሚወጣው። የ1,250,000 ብር ማለት ነው ለአንድ ሰው ይሸለማል እሑድ ዕለት ማለት ነው። እንዲሁም ደግሞ 2 እጣ ነው ያለው። የ10 ግራም ወርቅና እሱ ከኔ ነው ለደንበኞች የሚሸልም ነው። ከኔ ለሚገዙ ውድ ከስተመሮች ስላሉኝ ሙስሊምም ይሁን ክርስቲያንም ይሁን ማንም ይሁን ኦኬ። በዩዘር ኔም መታችሁ ከምትሳደቡ ማለት ነው ልንገርሽ ብዬ ነው። ፊት ለፊት መተሽ ተሳደቢ። ፌክ አካውንት ያላችሁ ሰዎች በፌክ አካውንት መሳደብ ማለት ነው ውሻ ናችሁ። ከኋላ ነው የምትጮሁት ማለት ነው። ገባችሁ? ውሻ ነው ከኋላ የሚጮው። ጀግና አንበሳ ከፊት ለፊት ነው የሚዋጋው። በፌክ አካውንት ከምትመጡ ወንድ ከሆናችሁ በራሳችሁ አካውንት መታችሁ ተሳደቡ። እንደ ፈሳሙላ ምን ጉድ ነው? አትሽ ለጥለጡ። ጀግና ፊት ለፊት ነው የሚዋጋው እንጂ ከኋላ አይሄድም። በፌክ አካውንት መታችሁ አትሳደቡ። ለእናንተም ቦታ የለኝ። አትሽ ለጥለጡ ዥልጥለጥ። እሺ ከተዋጋችሁ ፊት ለፊት ተዋጉ። አታስመስሉ። የምትወዱን ይመስላል ግን ከኋላ የምታወሩት ሌላ ሸለመጥማጥ። ምን ጉድ ነው የዘንድሮ ሰው? እንደው የምትናገሩን ከሆነ ፊት ለፊት ተናገሩ ወንድ ከሆናችሁ። ከዛ በተረፈ ከኋላ አትሽለጥለጡ። እንደ ውሻ ከኋላ አትጩ። አንበሳ ከሆናችሁ ከፊት ለፊት ነው። ምን ነው ሸዋ መስሚያም የለኝ ለአንተ። እኔ ምን ይመስል ምን ይለጠለጡብኛል እዚህ በፌክ አካውንት እየመጡ ምን እኔ አሁን ፌክ አካውንት የለም። ምን እናቴ ፊት ለፊት ምን ፈራሽ አለው እንዴ? ሰው አይደለች? ለምን ፈራሽ አለው? ከጠላዎች ጠላዎች ነው፣ ከወደድኩሽ ወደድኩሽ ነው። የራስሽ ጉዳይ። ምን አገባኝ እና እላችኋለሁ። እሑድ ዕለት እንገናኝ እስከ ቅዳሜ ድረስ ኦኬ። እስከ ቅዳሜ አይደለም ቅዳሜ ለእሑድ አይደለ ጥምቀቱ፣ እሑድ አይደለ ጥምቀት። እስከ አርብ ነው የምታዙት። አርብ ታዛላችሁ፣ ቅዳሜ። ዛሬ እሮብ ነው። ዛሬ ነገ ከነገ ወዲያ 3 ቀን ብቻ ነው የምቀበለው። ኦኬ። ግን አርብ ዕለት የምታዙት ይደርሳል አይደርስም አይደል ነው። ለምን በጣም ክራውድ ነው የሚሆነው እንትን ኦርደር ማለት ነው። በጣም ስለሚበዛ ያኔ ለግማሽ ሰው ነው ሊደርስ የሚችለው። አዎ እሑድ እጣ አለ። የኔ እጣም እሑድ ዕለት ነው የሚወጣው የ10 ግራም ወርቁ እና ደግሞ የኢቴች ዲሊቨሪም እሑድ አንድ ላይ ነው የምናወጣው፣ አንድ ላይ ነው የሚወጣው። ስለዚህ ዛሬም ነገ የምታዙ ልጆች ትሳተፋላችሁ። ከዛም በኋላ ግን የለም። ኦኬ። የምትፈልጉ ብቻ እየገባች ታዙ። አስተሸዋር ሽፎን አለ፣ ሽፎንም አለ። ሽፎን 150 ነው። ታክሲ 25 ነው። ቱታ አለ፣ ቱታ ኦሪጂናል ቱታ አለ፣ አዲዳስ ቱታ። እሱም 150 ነው። ኦሪጂናል አዲዳስ ቱታ እና ደግሞ እንትን አለ አስተሸዋር 100 ድርሃም። አስተሸዋር 100 ኦኬ። ሽፎን 150 ታክሲ በእናንተ ነው። እሺ ተስማማን? ኦሪጂናል አስተሸዋር አለኝ። ኦሪጂናል ጆይ አስተሸዋር አለ። ያለውን እሰጣችኋለሁ።
150 ሽፎን ታክሲ 25 ነው። የቱርክ ጨርቅ ሽፎን ነው። በጣም አሪፍ ነው። ቱታው ወላሂ አንደኛ ነው። በጣም አመሰግናለሁ ውዴ። የኔን ቱታ በነገራችን ላይ የሚያውቅ ሰው ነው የሚገዛው፣ ምክንያቱም ኦሪጂናል ቱታ ነው። ብሩ ትንሽ ወደድ ይላል፣ ግን በጣም አሪፍ ቱታ ነው። ሰው የምትፈልጉ ገብታችሁ መውሰድ ትችላላችሁ። እሺ፣ አሪፍ ቱታ ነው። ጽድት ያለ ቱታ ነው። ኦኬ። አንዳንዱ አሉ ሳይወዱ በግዳቸው እያመጡ ነው። ሳይወዱ በግዳቸው እያመጡ ነው። ሳይቆጥር ለዚህ ያደረሰኝ ማነው እንደሱ? ከገስት ሳይሆን ዋኖፊ 2 ቁጥር ከሚጽፉ ሺ ዝም ብሎ የሚገቡ ስላለ ማለት ነው። ማዝ የምትፈልጉ ብቻ ግቡ። ሺ 2 ቁጥር። ሰላም፣ እንዴት ዋላችሁ? ሰላም ህዊ፣ ሰላም ነው ወይ? ደህና ነኝ። ቆይ እሺ፣ ተፈርሽ ነው የሚለው። እንዴት ዋላችሁ? ደህና ነሽ እማዬ? እግዚአብሔር ይመስገን። ወደዚህ አበቃሽ። በዚያው ገብቻለሁ። አሜን። ምን ልታዘዝ እማዬ? እንትና መሳሻ ህዊ፣ አንዴ ከይቅርታ ጋር በአንዳንድ እርጉዝ ነኝ በይ። እሺ፣ አንዴ ላውራና ልውጣ። ሐኪም ቤት እየሄድኩ ስለሆነ ነው። እሺ፣ ችግር የለም። እና ከባሌ ጋር ከ10 ዓመት በፊት ነው የተጋባ ነው። የ80 ወረቀት የኢትዮጵያ አለኝ። አሁን ሐኪም ቤት ሲሄድ እዚህ መፈራረም አለባችሁ አሉኝ። ስለሱ እና የእሱም ኢትዮጵያ ውክልና ምናምን ልኬ በጣም ቆየብኝ። ታውቂያለሽ? የኢትዮጵያ አያስፈልግም። ዱባይ ላይ ከሆነ ካላስ ዱባይ ላይ ዝም ብለሽ መፈራረም። ኦኬ። እሱ ምን እንደሚያስፈልገው ማለት ስንት ቀን ይፈጃል? እኔ አላቅም ውዴ፣ እኔ አላቅም። እንደዚህ አይነት ነገር ቁጭ ብዬ ላስረዳሽ ነው። እዚህ ላይ ማየ በዋትሳፕ አታወሪ። እዚህ ላይ ቁጭ ብዬ ላስረዳሽ እንዲህ ነው ብዬ እንደ አንዳንድ ሰዎችስ እንደ የደላችሁ ናችሁ። ስራ የለስራበት ውዴ። ስለፈልፍ ዋልኩኝ። ቅድም ኮሜንት አጽፊ ነግርሽ ነበር። አውሪኝማ። የስራ የለስራበት ጥያቄ አጠይቁኝ። እኔ አልወድም ጥያቄ። አመሳሽ ዋርና እንትን ቅባት ኦሊቭ ኦይል ብቻ ነው ያለኝ። እስኪ የትኛው ነው ኦሊቭ? ስንት ብር ነው? 25። እሺ፣ አሪፍ ጥሩ ነው። አዎ ጥሩ ነው። ስልክ ቁጥር ስጪኝ። ቁጥር ስጪኝ። 05 ማዝ የምፈልጉ ብቻ እንትን በሉ። እሺ፣ ጥያቄ አላስተናግድም። ቁጥር የፕሮፋይል አጠገባለ፣ እዛ በዋትሳፕ ጠይቁ። ከዛ በተረፈ እንደዚህ አይነት ጥያቄ አሁን እዛ ነው የሚጠይቀው። ኤስ ሙይትሽን አንሺ። ሰላም፣ ደህና ነሽ እማዬ? ምን ልታዘዝ? እስቲ ሻወር 100 ድራም ታክሲ 25 ነው። ስልክ ቁጥር 0528 0528 90 77 98 እሺ፣ ያው ሀይ ብዬሻለሁ። ሎኬሽን አሁን እሺ፣ ቶሎ እሺ፣ ንገሪ። 05 እሺ፣ መጥቶ 98 56 34 0 እሺ፣ ያው ሀይ ብዬሻለሁ። ሎኬሽን በሱ። እሺ፣ አመሰግናለሁ ብሩክ። ይህን ቱታ የምትፈልጉም ግቡ። እሺ፣ ኦሪጂናል ቱታ ነው። እስቲ አስተሸዋር 100 ታክሲ 25 ነው። ስልክ ቁጥር 0524 0524 52 87 50 እሺ፣ ያው ሀይ ብዬሻለሁ። ሎኬሽን እሺ፣ እሺ። ቦኒ ወይ ሰላም፣ ሀው እንዴት ነሽ? ቦኒ እንዴት ነሽ? ደህና ነሽ? ምን ልታዘዝ?
ሺቲ በትዕዛዝ ማሰራት ይቻላል? ሺቲ ደግሞ የምን ትዕዛዝ ነው? ቢጃማ? አይ አልችልም። እሺ ባለ አረብኛ ሰላም ነው ወይ? እግዚአብሔር ይመስገን። ምን ልታዘዝ? እስቲ ሾር 100 ታክሲ 25 ስልክ ቁጥር። ሀዊ ሰላም እንዴት ነሽ? 050 ይሰማል ማሬ 68 60 32 8 ሀዊ ተረጋጊማ፣ በተራ ነው። እሺ ሀይ ብዬሻለሁ። እሺ እናቴ ሰላም ሀዊ እንዴት ነሽ? ደህና ነኝማ። እንዴት ነሽ? ምን ልታዘዝ? እስቲ ሻወር። እሺ ሻወር 100 ታክሲ። ብሉ ማጂክ የለም፣ ኦሊቭ ኦይል ብቻ ነው ያለው። ወይኔ ብሉ ማጂክን ፈልጌ ነበር። የለም ገዝተሽ አትጨምሪልኝም? ኬት እገዛለሁ? የምገዛበት ቢኖር ኑሮ እኮ አመጣለሁ። ሌላ ይሄ ሱፐር ማርኬት ላይ ደግሞ አልሸጥም። እኔ ነገ ፀጉራችን ብላት እንደሆነ አብሬ ኦርደር ላረግ ፈልጌ ነበር። በቃ እህቴ የለም። ሀይሌ ሌላኛውን ስልክ ስጠኝ። መቤት ሀዊ እንዴት ነሽ? ደህና ነኝማ። እንዴት ነሽ? እግዚአብሔር ይመስገን። 055 እስቲ ሻወር ፈልጌ ነው። እሺ አንድ ደቂቃ ጠብቂኝ። እሺ እሺ ንገሪኝ። 055 66 53 74 ይኸው ሀይ ብዬሻለሁ። እጣ ካርድ በእጁ ሰዱ። እሺ ችግር የለም። እሺ ይኸው ሀይ ብዬሻለሁ። እሺ ሎኬሽን ልክልሻለሁ። ቻው። እሺ ማይ ቅድስት ቻው። ሰላም ነው? እግዚአብሔር ይመስገንማ። ምን ልታዘዝ? አስተሸዋ ፈልጌ ነው። 100 ታክሲ 25 ስልክ ቁጥር 0508 እሺ 0508 82 53 36 ያው ሀይ ብዬሻለሁ። ግን እንዴት ነው? ሌላ ነው። ይሄ አንቺ አይደለም። 08 82 53 36 36 ነው ያልሽኝ? 36 ነው ያልሽው? መጨረሻው 36 ነው። ናዚህ ተጥቅለት ነው። ምን ይሰራል? አሁን ይሄ ሰበብ ነው። እሺ ሀይ ብዬሻለሁ። ሂድ በቃ። እሺ ዩዘር ሀይ ብዬሻለሁ። አንቺ ወይ ሀዊ እንዴት ነሽማ? ምን ልታዘዝ? እስተሸዋርና ቅባቱን ኦሊቭ ኦይል ነው። አዎ አሁን ያሳየሽውን። እሺ ስልክ ቁጥር 055 55 90 22 22
66 7 እሺ ያው ሀይ ብዬሻለሁ። አስተሽዋርና ሎኬሽን አሁን ልላክ። አሁን አስገቢልኝ። እሺ እሺ ሰላም ነው። 25 ነው። እሺ ማት የምትፈልጉ ብቻ 2 ቁጥር። እሺ 100 ድርሃም ታክሲ 25 ነውማ። እሺ ስልክ ቁጥር ስጭ። 05 43 43 ኦኬ 85 11 11 انت حطيتي لهم اكل؟ ايه انا صبا مش هلا صبا يوم قوم اتيتهم يوم كثير يسرقوا اتيتهم يمكن قبل مدام تروح شغل. هاي بيش بدري يعني لسه ما اكل. اوكي لسه ما اكلوا. نقل. ايش سامري؟ سميرة سامري. ሰላም ሀዊ ሰላም እንዴት ነሽ? ምን ልታዘዝ? ሸዋር ፈልጌ ነው። 100 ድርሃም ታክሲ 25። እሺ 05 05 25 26 66 52 52 33 ያ ሀይ ብዬሻለሁ። ሎኬሽን ቶሎ ቶሎ ላኩልኝ። እያስገባው ነው የሚሄደው። ስንቴ ስንቴ ነው የሚለው? ባባጋ የምትጫዋናት። እሺ ኪዩ ማዝ የምፈልጉ ብቻ 2 ቁጥር። እሺ ሽፎን ፈልጌ ነበር። ስንቴ ነጠላ አለሽማ? ነጠላ ብቻውን የለኝም። ነጭ ጥለት ነጠላ የለኝም ውዴ።